ካንቫን ብቻ በመጠቀም ገንዘብ መስራት እንደምትችሉ ታውቃላችሁ? ሰላም እንዴት ናችሁ? ዛሬ ካንቫ ምን እንደሆነ ብቻ አይደለም በካንቫ ምን መስራት ትችላላችሁ፣ እንዴት ስራ ማግኘት እንደምትችሉ እናም የካንቫ አሰራር ነው ማሳያችሁ። ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ከኔ ጋር ቆዩ። ካንቫ ምንድነው? ካንቫ ማለት ኦንላይን ግራፊክ ዲዛይን ነው። በስልክም በላፕቶፕም ልንሰራበት እንችላለን። ልክ እንደ ፎቶሾፕ በጣም ከባድ አይደለም። ጀስት ድራግ ኤንድ ድሮፕ ማድረግ ብቻ ነው። በካንቫ ምን አይነት ስራዎች ልንሰራ እንችላለን? ዩቲዩብ ተምኔል፣ ሎጎ፣ ፍሌየር፣ ቢዝነስ ካርዶች፣ ሲቪ እና ኢንስታግራም ፖስቶች መስራት እንችላለን። እሺ ካንቫ ጀማሪ ከሆናችሁ አዲሶች ከሆናችሁ ምን ማድረግ አለባችሁ? ስራ ለማግኘትስ ምን ማድረግ አለባችሁ? እንድትማሩ ቶሎ እንድትለምዱስ ምን ማድረግ አለባችሁ የሚለውን ደግሞ ልንገራችሁ። መጀመሪያ በየቀኑ አንድ ዲዛይን ስሩ። በየቀኑ አንድ ዲዛይን ስሩ። ሁለተኛ ደግሞ የራሳችሁ የሆነ የቲክቶክ እና የኢንስታግራም ፔጅ ከፍታችሁ በየቀኑ ፖስት አድርጉ። ስራዎቻችሁን ፖስት አድርጉ። ከዛ ቀጥሎ ደግሞ ክላይንት ፈልጉ። ክላይንቶች ደግሞ ቢዝነስ ኦውነሮች ቢዝነስ ካርድ ልስራላችሁ፣ ፍሌየር ልስራላችሁ፣ ለዩቲዩበሮችም እንደዛ ተምኔል ልስራላችሁ እያላችሁ ክላይንት ፈልጉ። ከዛ በነፃ አንድ ስራ ብቻ ስሩላችሁ። አሪፍ የሆነ ፕሮፌሽናል አድርጋችሁ ትሰራላችሁ። መቼስ በየቀኑ አንድ ዲዛይን እየተለማመዳችሁ ከመጣችሁ ቶሎ ፕሮፌሽናል የማትሆኑበት ምክንያት የለም። ትለምዳላችሁ ቶሎ ብላችሁ ማለት ነው። ሲጀመርም ካንቫ ከባድ አይደለም። ለጀማሪዎች በጣም ቀላል ተደርጎ ነው የተሰራው ማለት ነው እና ቶሎ ስለምትለምዱ በቀላሉ አሪፍ አድርጋችሁ ለክላይንት አንድ ነፃ የሆነ ሰርቪስ ትሰጣላችሁ። ከዛ ቀጥሎ በክፍያ ማድረግ ነው። እሺ አሁን ደግሞ ስለ ካንቫ ይህን ያክል ከተናገርኩ አሁን ደግሞ ወደ አሰራሩ እንሂድ። ካንቫ በብራውዘር ወይም ደግሞ በአፕሊኬሽን ነው የምትጠቀሙት። በብራውዘር እንደዚህ canva.com ብላችሁ ሰርች ታደርጉና ከዛ እንደዚህ ይመጣላችኋል ማለት ነው። እኔ አብዛኛው ጊዜ የአፕሊኬሽኑ ነው የምጠቀመው ምክንያቱም እሱ ይፈጥንልኛል። በፈለጋችሁት ኮምፒውተር ከሆነ ደግሞ በብራውዘር ብትጠቀሙት አሪፍ ነው። ከዛ እንደዚህ አይነት ኢንተርፌስ ያመጣልኛል። ለምሳሌ ዩቲዩብ ተምኔል እንዴት እንደምንሰራ ላሳያችሁ። እዚህ ጋር ሰርች ባሩ ላይ ዩቲዩብ ተምኔል ብለን ሰርች እናደርጋለን። ከዛ ምክንያቱ ሳይዙ ለማምጣት ነው የዩቲዩብ ተምኔል ሳይዝ እንደዚህ አይነት ባዶ የሆነ ሳይዝ ያመጣልኛል። ከዛ የራሴ ከፈለኩ ቴምፕሌት ተጠቀማለሁ። ከፈለኩ ደግሞ ታች ያለው ከለር የሚለውን ነክቼ የራሴ ደስ ያለኝን ከለር እመርጣለሁ ማለት ነው። ከፈለኩ ወጥ የሆነ ከለር ተጠቀማለሁ። ከፈለኩ ግራዲያንት ብዙ አይነት ከለሮች ስላሉ እዛ ውስጥ መጠቀም እንችላለን ማለት ነው። ለምሳሌ እኔ ፒንክ ነገር ስለሚመቸኝ እንደዚህ ይሄንን መረጥኩ። ከዛ ጋለሪ የሚለውን ነክተን ፎቶ እናመጣለን። ፎቶ አምጥተን እናስገባበታለን ማለት ነው። ግን ደግሞ እዚህ ጋር ጋለሪ የሚለውን ጎግል ላይ ገብታችሁ ባክግራውንድ ሪሙቨር የሚባል ኤአይ አለ። እሱ ወይም ደግሞ በካፕከት በምንም ይሁን ባክግራውንዱ ሪሙቭ ታረጉታላችሁ ማለት ነው። ሪሙቭ አድርጌ እንደዚህ አምጥቻለሁ ማለት ነው። ከኋላ ምን አይነት ባክግራውንድ የለም፣ ፒንኩ ብቻ ነው ማለት ነው። ፒንክ ግራዲያንት ነው የሚታየው። ከዛ ቴክስት ወደሚለው ገብተን የፈለግነውን አይነት ቴክስት እንጽፋለን ማለት ነው። ለምሳሌ እኔ እዚህ ጋር ኦንላይን ቢዝነስ ብዬ እጽፋለሁ ማለት ነው። ደስ ያላችሁ ከናንተ ቪዲዮ ጋር የሚያያዝ አይነት ቴክስት ትጽፋላችሁ። ከዛ ቴክስቱ እንደዚህ ከጻፍን በኋላ እናስተካክለዋለን ማለት ነው። ከስር ያሉ ኦፕሽኖች ኢፌክት የሚል አለ። እዚህ ጋር ኢፌክት የሚል አለ። እሱን ነካለን። ከዛ ድሮፕ፣ ሻዶው የፈለግነው አውትላይኑ የፈለግነውን እንትን አድርገን እናስተካክለዋለን እንዲያምር። አብዛኛው ጊዜ ተምኔል ቴክስቶች ቦልድ እንዲሆኑ ነው የሚፈለገው። ተለቅ ያለ ቴክስት ማስቀመጥ አለብን። ከዛ ከለሩ ደግሞ የቴክስቱ ከለር እናስተካክላለን እንደዚህ አድርገን ማለት ነው። በዚህ መልኩ አሁን ብዙ ጊዜ አውትላይኑ ነው ማስተካክለው። ከጥቁር ጋር የጥቁር ተቃራኒ ነጭ ስለሆነ ነጭ አውትላይን አረግበታለሁ። እና መጨረሻ ላይ ሴቭ ማድረግ ነው። ወደ ጋላሪያችን ሴቭ እናደርገዋለን። ኤሌመንቶችን ማስገባት እንችላለን እንደፈለግን እንደ ፍላጎታችን ነው። ከዛ እዚህ ጋር እንደዚህ አድርጌ ዳውንሎድ ካደረኩት በኋላ ኢሜጅ የሚለውን ተመልከቱት።
በዚህ መልኩ ጋለሪ ውስጥ አግኝቼዋለሁ ማለት ነው። እና አሁን ደግሞ በአፕሊኬሽኑ ደግሞ ላሳያችሁ። እስካሁን በብራውዘር ነበር ማሳያችሁ። አሁን ደግሞ የቢዝነስ ፍላየር ላሳያችሁ። ከስተም የሚል እንመርጣለን እና ሳይዝ እናስተካክላለን፣ የፈለግነው ሳይዝ ማለት ነው። ሳይዞችን እናረግበታለን ማለት ነው። ወይም ደግሞ ሳይዝ የፍላየር ሳይዝ የማናቅ ከሆነ ፍላየር ቢዝነስ ብለን ሰርች እናደርግና ቴምፕሌት ያመጣልናል። ከዛ ያ ቴምፕሌት አብዛኛው ጊዜ ቢዝነሶች የሚጠቀሙት አይነት ሳይዝ ስለሆነ ይሰጠናል። ከነዚህ ቴምፕሌቶች ውስጥ አንዱን መርጠን መጠቀም እንችላለን። አንዱን መርጥና ከዛ እዛ ውስጥ ያሉ ኤሌመንቶች፣ ፎቶዎች፣ የተለያዩ ነገሮች ራሳችንን እናጠፋቸዋለን ማለት ነው። ዲሊት እናደርጋቸዋለን። ምክንያቱም የምንፈልገውኛ ሳይዙን ነው። ሳይዝ ስለሆነ እንደዚህ ዲሊት እያደረግን እናጠፋለን ማለት ነው። ባዶ ይሆናል ከዛ ማለት ነው። ከዛ የራሳችን የሆኑ ግብአቶች ነው የምናስቀምጥበት። የራሳችን የሆነ ቴክስት፣ ኤሌመንት፣ የተለያዩ ነገሮች እናስቀምጥበታለን ማለት ነው። ማስቀረት የምንፈልገው ነገር ካለም እናስቀራለን። ለምሳሌ ይሄንን ላፕቶፕ ማስቀረት ከፈለኩኝ ላፕቶፕ ማስቀረት እችላለሁ። ሆኖም ግን ከቪዲዮ ጋር ስለማይገናኝ ከስራው ጋር የማይገናኝ ነገር ከሆነ ደግሞ ማጥፋት አለብን። ስለዚህ እንደዚህ አድርገን የራሳችን የሆነ ነገር መጠቀም እንችላለን ማለት ነው። የራሳችንን እናስገባለን፣ አገልግሎቶቻችንን፣ ሁሉ ነገር፣ ስልክ ቁጥራችንን፣ ኤቭሪቲንግ እናስገባበታለን ማለት ነው። እና ካንቫ ለጀማሪዎች በጣም ቀላል ነው። በጣም ዲዛይን ማድረግ ትችላላችሁ። የግዴታ ብዙ ሺህ ብሮች ከፍላችሁ መማር አይጠበቅባችሁ። ራሳችሁ እንደዚህ መለማመድ ትችላላችሁ። ቱሎች ስላወቃችሁ ብቻ ዲዛይን ትችላላችሁ ማለት አይደለም። አብዛኛው ጊዜ ትምህርት ላይ ቱሎች። ሌላ ደግሞ ካንቫ እዚህ ውስጥ ኤሌመንት የሚል መርጣችሁ የፈለጋችሁት አይነት ግብአት መጠቀም ትችላላችሁ። ለምሳሌ እኔ እዚህ ጋር መኒ ብዬ ሰርች አደርጋለሁ። የብር ፎቶዎች ምናምን ነው የሚያመጣልኝ። ግን ደግሞ እዚህ ጋር ልብ ልትሉት የሚገባ ነገር እዚህ ጋር የንጉስ ምልክቶች ያሉበት ሁሉም ይከፈልበታል። ፍሪ የሆነ ነው መጠቀም ያለባችሁ። እነዛ የሚከፈልባቸው ከተጠቀማችሁ ኮፒራይት ትጠየቃላችሁ። ስለዚህ ፍሪ የሆኑትን መጠቀም መቻል አለባችሁ ማለት ነው። በእርግጥ ከፍላችሁ ስትጠቀሙ ሞር አሪፍ የሆኑ ነገሮችን ታገኛላችሁ። ሆኖም ግን ካንቫ በጣም ብዙ ምርጥ የሚባሉ በነፃ የሚያገለግሉን ኤሌመንቶች አሉት እና በግራፊክስ አለው፣ በፎቶ አለ፣ በቪዲዮ አለ፣ ከፈለጋችሁ በኦዲዮ በፈለጋችሁት አለ። ለምሳሌ ይሄንን ከመረጥኩ እንደዚህ እያደረግን መጠቀም እንችላለን ማለት ነው። ማለት ገንዘብ ምናምን ብቻ አይደለም። የፈለጋችሁት ፒኤንጂዎች፣ አፕሊኬሽኖች፣ የአፕሊኬሽን ፎቶዎች ምናምን ማግኘት ትችላላችሁ በነፃ። እዚህ ብዙ ነገር ነው ያለው። የተለያዩ ሼፖች መጠቀም ትችላላችሁ። እናም ካንቫ ይህንን ይመስላል። ቪዲዮ ከተመቻችሁ ደግሞ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ቀጣይ ደግሞ ብዙ እንደዚህ አይነት አሪፍ የሆኑ ቪዲዮዎችን ይዤ እመጣለሁ። ስለ ኤአይ፣ ስለ ኦንላይን ቢዝነስ ይዤ እመጣለሁ። ቻናሌን ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። እናም እንድሰራላችሁ የምትፈልጉት ነገር ካለ በኮሜንት አሳውቁኝ። እስካሁን ስላዳመጣችሁኝ አመሰግናለሁ። የዛሬ ካንቫ ይሄንን ይመስላል። ቴንኪዩ